ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ ሁላችንንም የሚመለከት ማንንም ከዚህ ጭብጥ ውጪ ሊሆን እንደማይችል የሚያውጅ ልቦለድ ነው። ሸጋ እንግዲህ ይሄን ከዛ ጋር እንትን ካያያዝን አይቀር አንድ ጥያቄ ልጠይቅህ። በአንድ ወቅት ኢንተርቪው ስትሰጥ በሐሰተኛ በእውነት ስምን መጽሐፍ አንብበህ ሁለቴ እንዳነበብከውና ከዛ ደግሞ ሶስተኛ ጊዜ ደግሜው ወይ ራሴን አደንቃለሁ ወይ ደግሞ እንደው ዝቅ አድርጋለሁ የሚል ነገር ሰምቻለሁና አሁን ደግሞ ይሄን የተለየ ነገር አየሁ ከሱ የባሰ ደግሞ ይሄንንስ እንዴት አየኸው? ከዚህ ጋር በተያያዘ እንደው አንተኔ ታገኘው ድጋሚ ደገምከው ወይ ንባቡን ራሱ? አዎ ይውላው ብዙ ጊዜ ልክ አንድ ልጅ እንደምትወልደው ነው የልጅ ባስተዳደግ ጣፈንታውን ተወሰነ እንደሆነ ነው እንጂ ልጅ በራሱ ምሉእ ሆኖ የራሱ ለዩኒቨርስ ሁሉንም ነገር አካቶ የሚይዝ ስለሆነ በአንድ ሰው ምሪት ወደሚፈልገው አቅጣጫ ይሄዳል ማለት አይደለም። ልቦለድ ስራም እንደዚሁ ነው። የምናብ ስራ አብዛኛውን ጊዜ ደራሲው በዛች በተሰማው አክቹአሊ በሚጽፍባት ሰዓት ላይ የተሰማውን ስሜት ይዞ እያጠነከረ እይታውንም እያስፋፋ ይሰራልና ተረጋግቶ ሲመለከተው ከሱ ይወጣ ላይ መስለው ይችላል ያ ስራ እና ሐሰተኛው ልክ እንደሱ ነው። ለኔ እንግዳ የሆኑ ጭብጦች አሉበት፣ እንግዳ የሆኑ ካራክተሮች አሉበት። እኔ አስቤ አውጥቻው ርጄ የጻፍኩት ሳይሆን እንደው እንግዳ የሌላ ሰው ጠንካራ ልቦለድ እንደምታነብ ይሆነ ለኔ ይሰማኝ። እንደውም ብዙ ጊዜ ወደኔ ስራዎች አላተኩርም ነበርና ለመጀመሪያ ጊዜ ሐሰተኛውን እንዳልከው 2 ጊዜ አንብቤያለሁ። ሶስተኛ የመድገሚያ ሰዓቱ ግን ወደዚህኛው ስራ ላይ አተኩሬ ነበርና ተመልሼ ወደዛ ከማየት ይልቅ እዚህኛው ጭብጥ ላይ ትንሽ ተመስጬ ያሳለፍኩት ጊዜ ትንሽ ረዘም ይላል። ስለዚህ ከዛች መጽሐፍ ጋር ለሶስተኛ ጊዜ አልተገናኘንም። መልካም። እኛ ግን እንደተገናኘህና ቆንጆ ስራ እንዳበረከትክልን እያየን ነው በዚህ መጽሐፍ። ወደዚህኛው መጽሐፍ እስቲ ልምጣ። ጥያቄዎችን ወደዚህኛው መጽሐፍ ላምጣና በገጽ 5 በመጀመሪያው ምዕራፍ ላይ የመጽሐፉ መጀመሪያ 2 ስንኞች አሉ አይደል? ሰዎች ሲበረቱ እግዚአብሔር ያፈነግጣል፣ ከህሊናቸውም ከመንፈሳቸውም ከነፍሳቸውም ይወጣል ይላልና ጭብጡ መጽሐፉ ከአጻጻፉም ከዚህ ተነስቶ የሚወርድ ይመስለኛልና እንደው እቺ ስንኝ ናት ወይ እየሰፋች የምትሄደው? ያው እንደሱ ነው። አሁን እንግዲህ እግዚአብሔር እኮ እንደማንኛውም ጎረቤታችን ይሆናል። አንዳንዴ እንደሚያስተዳድርህ አለቃ እንደ ቤት አባወራ የሚሆንበት ጊዜ ብዙ አለ እና አብዛኛውን ሰዎች በጣፈንታቸው ተነስተው ከእግዚአብሔር ጋር ግጭት የሚፈጥሩበት ጊዜ አለ። ይሄ ካራክተር ከማህበረሰብ ጋር የሚጋጨው በአምላኩ በኩል ስለሆነ ነው። ይሄ ህዝብ ምን ሆኖ ተኛ ብሎ ለመቀስቀስ የሚነሳ ነው እና ምናልባት ከዛ አንፃር ማቃቀሻ ይሆናል እግዚአብሔር። ያ ምናልባት እግዚአብሔር የሆነ ህዝብ አሉ እኮ አሁን ዓለም ላይ ስትመለከት አብዛኞቹ በኢኮኖሚ ያደጉ አገሮች የእርዳታን መንፈሳዊ እርዳታን ሲሹ አትመለከትም። ከዛ ይልቅ 18-16 ሰዓት መስራት እና ህይወትን ማሳመር ገቢን ምናምን ላይ ማተኮር ይሆንና ቤተክርስቲያኖቻቸውን እንደውም ወደ ሙዚየምነት ወደ ምናምን እየቀየሩም ታያለ ቤተ እምነቶቻቸውንና ምናልባት ያ እንደማፈግፈግ ይቆጠር ይሆናል በሚል በዋናው ይሄ ካራክተር በደረሰበት መነሻ አድርጎ የደረሰበት ድምዳሜ ነው እና የሁሉም ሰው ላይሆን ይችላል። የሁሉም ሰው ደግሞ የተቀበለውም
የማይቀበለውም ይኖራልና ምናልባት ምናብን አስፍተን ፍርሃት ሳይኖር ግደብ ሳይኖር ለመጠቀም የምንችልበትን እድልም የከፈተ ይመስለኛል ይሄ ልቦለድ። ሸጋ እንደው ይሄን ካልና አንፃር መጽሐፉን በደንብ ስናየው የአጻጻፉ ሂደት አንዳንዴም በኔ በግሌ ሳየው ማለት ነው አንዳንዴም ማህሪዬ ዘሰለሞን ይመስለኛል እና እንደዛም አይነት እንትን አለው ወይ እንደው ካንተ እንስማ ብለን ነው እንደው ዋይሁላውን ቅድም የተናገርኩት እሱ ነው። በአጻጻፍ ስታይል የጥንቶቹን ቴክስቶች ኮፒ ያደረገ ነው። በትርክትም እንደዛው ነው። እንደገና ደግሞ ስቶሪ ጭብጥ ላይ መሰረት ሲያደርግ እነዛ ነባር ቴክስቶች ያዟቸውን መሰረት አድርጎ ነው። ግን ለዘመናዊ አንባቢና ለዘመናዊ ስነ ጽሁፍ የሚሆን አውድ ይዞ ተነስቷል ነው። አብዛኛው እንዳልከው ማህሊይን ያጣቀ ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ